እንግዲህ ነገ ቅዳሜ ምሽት 1 ሰዓት ላይ አርሰናል ፉልሃምን ይገጥማል። ነገ ሚያዝያ 24 አርሰናል ልክ እንደ ማንቸስተር ሲቲ ሁሉ የሁለት ድፍን የማገገሚያ ቀንን ብቻ ተሻግሮ ደግሞ ከአትሌቲኮ ማድሪድ ጋር የመልሱን ጨዋታ በቻምፒየንስ ሊግ ግማሽ ፍጻሜ በኤምሬትስ የማከናወን ደግሞ ሌላ ጫና አለበት። በማንቸስተር ሲቲ በሊጉ ላይ ያለው ጫና እዚህ ጋር በሊግ በቻምፒየንስ ሊግ መካከል ላይ ይታያል። 2 ሙሉ ቀናት ብቻ እሁድ እና ሰኞ። ከዛ አትሌቲኮ ማድሪድ ኤምሬትስ ይመጣል። ማክሰኞ ግንቦት 27 የቻምፒየንስ ሊግ ግማሽ ፍጻሜ የመልስ ጨዋታ ከተጫወተ በኋላ እስከ ዌስትሃም ጨዋታ ድረስ የ4 ቀን ጋፕ አለ። እሁድ ግንቦት 2 ከዌስትሃም ጋር ከተጫወተ በኋላ አርሰናል በርንሊን እስኪገጥም ድረስ የ7 ቀን ጋፕ ያገኛል። እዚህ እስከ ዌስትሃም ድረስ ውጤቱን ካሳመረ ከዛ በኋላ ያሉት ጨዋታዎች ሰፋ ያለ የማገገሚያ ጊዜ ያላቸው ናቸው። ዌስትሃምን ከገጠመ በኋላ አዌይ አርሰናል በርንሊን ሆም ኤምሬትስ ላይ ለመቅጠም የ7 ቀን ረፍት አድርጎ ከዚያ ደግሞ ምክንያቱም እሁድ ግንቦት 2 እና ሰኞ ግንቦት 10 ነው ጨዋታዎች የሚከናወኑት። እሁድና ሰኞ ከአንድ ሳምንትም ያልፋል። በደንብ ነው የሚያርፉት። ከዚያ ደግሞ ሰኞ ግንቦት 10 አርሰናል በርንሊን ከገጠመ በኋላ ለመጨረሻው ሳምንት ጨዋታ ሁሉም በኩል ቀን በሚጫወቱበት 38ኛው ሳምንት አዌይ ክሪስታል ፓላስን ለመቅጠም 6 የእረፍት ቀናት አሉት። እስከ ማለት ከሰኞ ግንቦት 10 እስከ እሁድ ግንቦት 16 ድረስ ማለት አያችሁ። በጣም ፈታኝ ወቅት በተደራራቢ ጨዋታ ለአርሰናል በነገው የፉልሃም ጨዋታና በማክሰኞ የአትሌቲኮ ማድሪድ ግጥሚያ መካከል ያለው ቀን ከዛ ውጪ ሪላቲቭሊ የተሻለ ነው፣ ለቀቅ ያለ ነው። ሲቲ እዛ በቦርንመዝ እና በኤፍኤ ካፕ ምናምን በሚጨነቅበት ሰዓት ላይ አርሰናል ፈታ ብሎ የሚገኝበት ሰዓት፣ ጉልበቱን መልሶ ሪቻርጅ ማድረግ የሚችልበት ነው እና የቻምፒየንስ ሊግ ፍጻሜ ዘንድሮ በቡዳፔስት ሃንጋሪ ሜይ 30 ወይም ግንቦት 22 የሚከናወን ስለሆነ ማክሰኞ ከቀናው አርሰናል እስከ ግንቦት 22 ድረስ የቻምፒየንስ ሊግ ጨዋታ አይኖረውም ማለት ነው እና የጨዋታ መደራረብን በተመለከተ ከዚህ ከሚቀጥለው ሳምንት ጫና ውጪ ከመደራረብ ጋር ያለ ጫና አይኖርበትም። ፈታ ዘና ያለ ጊዜ ያለው በደንብ የሚያገግምበት በመካከል ሌሎች ጨዋታዎች ሳይገቡ። ሲቲ ደግሞ የጨዋታ ፕሬሸር አለበት፣ ከጨዋታ ጋር ከመርሃ ግብር መጨናነቅ ጋር የተያያዘ ፕሬሸር። የአርሰናል የበለጠው ጫና የተንከባለለ ድካም ነው። ስለዚህ ነው በነዛ ቀናት 4፣ 7፣ 6 ቀን የሚያርፍበት በተለይ 7 እና 6 ቀን የሚያርፍበት 36ኛው፣ 37ኛው፣ 38ኛው ሳምንት የሊጉ ጨዋታዎች መካከል ያለው ጊዜ በጣም እፎይታ ይሰጣል። ይሄ የተንከባለለ ድካም ያደረ ድካም አለ እና ተጫዋቾች በቀላሉ እንዲጎዱ አንድ ምክንያት ሆኗል። 100% ፊት ያልሆኑ ተጫዋቾች ሜዳ ሲገቡና ከዚያ ደግሞ ተጎድተው ሲወጡ እናያለን። የእንወድቅ ይሆን ስጋት ደግሞ አለ። ራሳቸው የአርሰናል ተጫዋቾች በራሳቸው ላይ የሚያሳድሩት ጫና ደግሞ አለ። ኤክስፔክቴሽን እና ትልቁ ፕሬሸር የተጫዋቾች ጉዳት ነው። በዚህ ሰዓት የጨዋታ መደራረብ ወደ መጨረሻ አካባቢ ለቀቅ ይልላቸዋል። እችን አትሌቲኮ ማድሪድን ማለፍ ከቻሉ እንደግሜ ማስታወስ ፈልጋለሁ እና ዛሬ ሚኬል አርቴታ በሰጠው ጋዜጣዊ መግለጫ እንኳን ስለ ተጫዋቾች ጉዳትም ሲያነሳ ነበር። ለነገው ግጥሚያ ካይ ሃቨርትዝ የለም፣ ዩሪየን ቲምበር የለም፣ የተረጋገጠ ነው አለ። ነገር ግን ነገን ደግሞ እናያለን፣ ለአንዳንድ ተጫዋቾች ይመለሱ እንደሆነ ነገን ደግሞ ልምምድ ላይ እናያለን አለ። የኦዴጋርድ ጉዳይ ይመለሳል ተብሎ ይታሰባል። በአትሌቲኮ ማድሪድ ለካ በጉዳት ነው የወጣው፣ ጉዳት ተሰምቶት ነው ጉልበቱ ላይ ወጣው። ተመልከቱ፣ ኦዴጋርድን የሚያክል ፐርሰናሊቲ የቻምፒየንስ ሊግ ግማሽ ፍጻሜ የመጀመሪያ ጨዋታ በጣም በሚፈልገው ሰዓት በሜዳ ላይ ያለ ኤዘ እስኪገባ የነበረው ብቸኛው ፈጣሪ ተጫዋች እሱ ነበረ። እሱም መጨረስ አልቻለም ጨዋታ። ኤዘ ባለፈው ከኒውካስል ጋር መጨረስ አልቻለም። ኦዴጋርድ
አትሌቲኮ ማድሪድን ሜትሮፖሊታኖ ላይ መጨረስ አልቻለም እና ለነገ ደርሳል ተብሎ እንግዲህ ታምኖበታል። ማርቲን ኦዴጋርድ የእርሱ ፊትነስ፣ የእርሱ ሻርፕነስ፣ የእርሱ ጥሩ ብቃት ሁሉም ለአርሰናል በዚህ ወቅት በጣም አስፈላጊ ናቸው እና አርሰናል የጉዳት ስጋት አለበት። የትኛው ተጫዋች በየትኛው ደቂቃ ላይ ተጎድቶ ሊወጣ እንደሚችል አናውቅም። ጥሩ እየተጫወተ ያለ ጥሩ እየሮጠ ያለ ተጫዋች እንኳን ሊያነክስ ይችላል። ይሄ ነው መጥፎ ለአርሰናል ደጋፊዎች በቃ መጥፎ የሆነ ጭንቀት የሚለቅ ነገር። አሁን ጥሩ እየተጫወተ ያለ ምልክት ያላሳየ ተጫዋች ሊጎዳ ይችላል። ይሄ ታዲያ የተንከባለለ ያደረ ድካም ውጤትም ጭምር ነው። ቴሌግራፍ የተባለው ጋዜጣ ዛሬ አሁን አመሻሹ ላይ በጋዜጣው በወረቀቱ በህትመት ሳይሆን በኦንላይን የጻፈውን ላሳያችሁ፣ ተመልከቱ። አሁን አመሻሽ ላይ ዛሬ አሁን ኤርሊ ኢቭኒንግ ላይ የወጣ ነው። ምን እንደሚሉት አርሰናል የዋንጫ ተስፋውን ስጋት ላይ የጣለበት የተደራራቢ ጉዳት ነገርን መመርመር ጀምሯል ይላል። ምርመራ ክለሳ ጀምሯል፣ ሪቪው እያደረገ ነው ይላል። አዎ ይሄ ምንድነው ፔይወል ስላለው ይሄ ጋዜጣ ዛሬ አመሻሽ ላይ አብራርቶት በዚህ ጉዳይ ላይ የጻፈውን ላጋራችሁ። አርሰናል የዋንጫ ተስፋውን ነው የሚለው ርዕሱ እንኳን ታይትል ሆፕስ የሚለውን ይህንን ስጋት ላይ የሚጥለው ጉዳት ተደራርቧል እና አንዳንድ ጉዳቶች ደግሞ እንደ ቶተናም ባይሆንም አርሰናል ቤት ውስጥ ያለ የጉዳት መደራረብ በራሱ የራሱን እንቆቅልሽ አምጥቷል እና አርሰናል ያደረገው አሁን ምንድነው የውጭ ፊዚዮቴራፒስት ለአጭር ጊዜ ቀጠረ። የውስጥ መደበኛ ተቀጣሪ ሳይሆን ለሜዲካል ሪቪው ማለት ነው። ሰውየው ማን መሰላችሁ? ጆአኪን አሴዶ ይባላል። እስቲ ምስሉን ጆአኪን አሴዶ ይባላል። ተመልከቱት። ይሄንን የፔፕ ጋርዲዮላ የቅርብ ጓደኛም ጭምር። ይሄ ሰው በፊዚዮቴራፒ ዝነኛ ነው እና ለኤምሬትስ አዲስ አይደለም። አልፎ አልፎ ይመጣል። ሰሞኑን ብዙ እየታየ ነው እና ይሄ ጋዜጣ የሚለው ዶክተር አሴዶ የአርቴታ ጓደኛ ከቅርብ ጊዜ ወዲህ ከቡድኑ ጋር የሚታየው በአርሰናል ቤት ውስጥ ያለውን አስደንጋጭ የሆነ ተደራራቢ የጉዳት ሪከርድ ምክንያቱ ምን እንደሆነ ፈልጎ የማግኘት ነገሮችን የመከለስ አሰራሩን የማረም የማየት የመገምገም ኃላፊነት የተሰጠው እውነትነት አለው። አርሰናል ዘንድሮ ከ22ቱ ግብ ጠባቂዎቹን ሳንጨምር ከ22ቱ አውትፊልድ ተጫዋቾች ማርቲን ዙቢሜንዲ እና ማይልስ ሌዊስ ስኬሊ ብቻ ነው ያልተጎዱት። ከጅምሩ ከ22ቱ 19ኙ በተለያየ ጊዜ ጉዳት ገጥሟቸዋል። ቁልፍ ተጫዋቾችን ጨምሮ ማርቲን ኦዴጋርድ፣ ካይ ሃቨርትስ፣ ቡካዮ ሳካ ይህንን የውድድር ዘመን ያለ እንከን ያለ ጉዳት መቀጠል አልቻሉ። ተመለሱ ሲባል እንደገና ይንገጫገጫሉ፣ ይጎዱና ይወጣሉ። 3ም 4ም ጨዋታ እና ለምንድን ነው ይሄ የሆነው? እንደዚህ ያለው የሕክምና ሜዲካል ፕሮቪዥን እና ስኳድ ኮንዲሽኒንግ ውስብስብ ያለ ከባድ ስራ እንደሆነ ነው የሚነገረው። የላቀ ሙያተኝነትን ይጠይቃል። ከባድ ስራ ነው። አሁን ይሄ የአርቴታ ስራ አይደል፣ የእሱ ቴክኒካል ስራ ነው። ይሄ የሕክምና ጉዳይ ነው፣ የፊትነስ ጉዳይ ነው እና በፌብሩዋሪ 2024 አርሰናል ከክሪስታል ፓላስ እንደዚህ ያለውን ነገር ሊያሻሽልልኝ ይችላል ብሎ ዘፋር ኢቅባል የተባሉትን ዶክተር በክለቡ የሕክምና ዲፓርትመንት መሪነት ሾመዋል። እሳቸው ናቸው አሁን የክለቡን የሕክምና ጉዳይ በበላይነት የሚመሩት። ሌላ አንድ ሰው ደግሞ አለ፣ ቶም አለን ይባላል። ተመልከቱት ይሄ ምስል። ቶም አለን በአርሰናል ድረገጽ ከገባችሁ የስፖርት ሳይንቲስት እንደሆነ
ስፖርት ሳይንቲስት ኤንድ ፐርፎርማንስ ሄድ ነው የሚለው። የአርሰናል የስፖርት ሳይንስ ጉዳዮች ኃላፊና የፐርፎርማንስ አለቃ መሪ ነው እና ይህ ሰው ወጣትም ነው እና ትልቅ ባለሙያ ነው። የእንግሊዝ ፕሪሚየር ሊግ ፊዚካል ዲማንድ የሚፈልገው አካላዊ የብቃት ደረጃ ከፍ እያለ ስለመጣ እያደር ተጫዋቾች ረጅም ርቀት ሸፍነው ያለ ድካም የሚጫወቱበትን መንገድ በተመለከተ ሰፊ ጥናት አድርጎ ሰፊ ጥናታዊ ጽሑፍ ያዘጋጀ ባለሙያ ነው። በዚህ ጥናታዊ ጽሑፍ ላይ ነው ተጫዋቾች ያለ ጉዳት ረጅም ጊዜ በፕሪሚየር ሊግ ላይ ይሄን ሁሉ ፊዚካል ጫና ተቋቁሞ መጫወት እንደሚችሉ ጥቆማ የሚሰጠው። ይሁንና በፕሪሚየር ሊጉ ላይ የአርሰናል ተጫዋቾች ዘንድሮ ግን ጉዳት በዝቶባቸዋል እና የቅድሙ ዶክተር አቼዶ በኢንስታግራም ገጹ ላይ ነው ይሄን ያሳወቀው። ኒው ፕሮጀክት ብሎታል። በአርሰናል ለአጭር ጊዜ ተቀጥሬ ያለው አዲስ ፕሮጀክት አለ ምሰራው ይሄን ነው ብሎ አሁን ለጊዜው የተረከበውን ኃላፊነት ዘርዝሮ አስቀምጧል በግል የኢንስታግራም ገጹ። ቴሌግራፍ ጋዜጣ እንደሚለው ከሆነ አምናም ቢሆን ሚኬል አርቴታ ይህንን ፊዚዮቴራፒስት ጓደኛውም ጭምር ስለሆነ በሙያው የበቃ ስለሆነ ብቻ ሳይሆን እንደዚሁ ጠርቶት የሆኑ ሪቪዎችን ሲሰራ ነበር። አንዳንድ ወገኖች ግን ምን ይላሉ መሰላችሁ? ይሄ እኮ አዲስ ነገር አይደለም። በአርሰናል በተወሰኑ ወራት አንድ ጊዜ እንደዚህ አይነት ክለሳ ይሰራል፣ እንዲህ አይነት ግምገማ ይሰራል እና አሁንም የተለየ ነገር አልተሰራም፣ ያንኑን የተደገመው ይላሉ። ጋዜጣው ደግሞ የአጭር ጊዜ ቅጥር ነው የሚለው። እንግዲህ እንደዛም ሆነ በዛም ይሁን በዚህ እነ ሚኬል አርቴታ የአርሰናል አለቆች በአጠቃላይ ማወቅ የፈለጉት ለምንድን ነው ይሄ ሁሉ ተጫዋች እንዲህ ሊጎዳ ይቻሉ? ለምንድን ነው? ዘላቂ መፍትሄ ይፈልጋል። ክለሳው ፖቴንሻል ኢንጁሪንም ይጨምራል። ፖቴንሻል ኢንጁሪንም እንዴት ተጫዋች ሊጎዳ ይችላሉ፣ ከዚህ በኋላ እነማን ሊጎዱ ይችላሉ የሚለውን ነገርም ለመጠቆም ጭምርም የተጫዋቾች ረፍትስ እንዴት ነው በአርሰናል ውስጥ ማኔጅ እየተደረገ ያለው? ከዛ ጋር የተያያዘ ይሆን ተጫዋቾች እየተጎዱ ያሉት? ረፍትም እኮ በጥንቃቄ ነው ማኔጅ የሚደረገው። እስቲ አስቡት 90 ደቂቃ እንደዚህ ባለ ፍጋት እየተጫወቱ በየ3 ቀኑ በየ4 ቀኑ ፐርፎርም ማድረግ በጣም ከባድ ስራ ነው እና በብዙ የስፖርት ሳይንቲስቶች፣ በስነ ምግብ ባለሙያዎች፣ በፊዚዮሎጂስቶች፣ በፊዚዮቴራፒስቶች፣ በሌላም የህክምና አካላዊ ህክምና ባለሙያዎች እገዛ በብዙ ሳይንቲስቶችና አዋቂዎችም ታግዘው ነው ሲዝኑን የሚያልፉት እና እንደዛም ሆኖ ይሄ ሁሉ ባለሙያ ያለ መፍትሄውን እንዲያገኙ አልቻሉም። ጭራሽ ተጫዋቾች እንዲህ አይነት ተደራራቢ ጉዳት አለባቸው። ስለዚህ አርሰናል አጨራረሱን እንዲያሳምር በተቻለ መጠን የተጫዋቾች ፊትነስ በተቻለ መጠን ከፍተኛ ደረጃ ላይ መድረስ አለበት። ፊትነስ የሚለው በዚህ አውድ ከጉዳት ነፃ የመሆን ጉዳይ ነው። አርሰናል በዚህ ቁልፍ ሰዓት ላይ ሚኬል ሜሪኖን፣ ዩሪያን ቲምበር፣ ሪካርዶ ካላፊዮሪን እነዚህን 3 ተጫዋቾች በቅጡ በአግባቡ መጠቀም አልቻለም። ልብ በሉ አንዱም የነዚህ ህክምና ባለሙያዎችና የዚህ የፊዚዮቴራፒስቱ ትኩረት ምንድን ነው? ሜሪኖ፣ ቲምበር እና ካላፊዮሪ በዘንድሮ የውድድር ዘመን 2 ጊዜ በፕሪማች ቅድመ ጨዋታ ዎርማፕ ላይ ማሟሟቅ ላይ 2 ጊዜ ተጎድተዋል። 2 ጊዜ ያገረሸ ጉዳት። ይሄ ሀፍረት ነው ለነዚህ ባለሙያዎች። ያገረሸ ጉዳት 2 ሜሪኖ፣ ቲምበር፣ ካላፊዮሪ ደህና ነው ተብሎ በቃ ለዚህ ጨዋታ አሰላለፍ ውስጥ ይግባ ተብሎ አሰላለፍ ውስጥ ከገባ በኋላ ለጨዋታው በሚያሟሙቁበት ጊዜ አሰላለፍ ይቀየራል። እንደገና ያ ጉዳት ያገረሽባቸው። መጀመሪያውኑ በደንብ አልዳኑም ማለት ነው። በአስተማማኝ ሁኔታ አልዳኑም ማለት ነው። ይሄ በቀጥታ የክለቡን ሜዲካል ዲፓርትመንት ነው የሚመለከተው እና ይሄ ጉዳይ አጠያቂ ስለሆነ አሁን በሌላ የውጭ ባለ ልክ የውጭ ኦዲተር እንደሚባለው የውጭ አካውንታንት የውጭ ኦዲተር እንደሚባለው ልክ እንደዚሁ ክለሳው ግምገማው እንዲሰራ ከውጭ ባለሙያ እንዲገባ ተደርጓል። ይሄን ያህል አሳስቦታል አርሰናል። ተጫዋቾች በተጎዱ ቁጥር
ባልተጎዱት ተጫዋቾች ላይም የሚያሳድሩት የጨዋታ ጫና አለ። ለምሳሌ ማርቲን ዙቢሜንዲ ተመልከቱ። ሌዊስ ስኬሊ እንኳን ተጣዋቂ ነው። ዙቢሜንዲ ግን ጉዳት የለበትም። የብቃት መውረድ ነው ያለበት እንጂ መድከም ነው ያለበት። ሁሌ ይጫወታል። እርግጥ ኖርጋርድ አልተጎዳም፣ ግን በአንዳንድ ቦታዎች ላይ ተጫዋቾች ተጎዱ። ተደራራቢ ጉዳት ገጠማቸው ማለት በዛ ቦታ ላይ ያሉ ተጫዋቾች ብዙ እንዲጫወቱ እድል ይከፍታል። ይሄ ለአንዳንድ ተጫዋቾች በጎ በር ይከፍታል። ጥሩ እድል ነው። ለምሳሌ ለማድዌኬ ያልተጠቀመበትም እንጂ ሳካ በሌለበት ቦታ በቀኝ በኩል እያሰለፈው ነው። ግን ውጤታማነቱ ግን አመርቂ አይደለም። ስለዚህ ሚኬል አርቴታ የፕሪማች ዎርማፕ ራሱ ሳይቀር የቅድመ ጨዋታ የማሟሟቅ ሂደቱ እንዲከለስ አድርጓል። አሁን እንዲገመገም አድርጓል። ለምንድን ነው እነዛ ተጫዋቾች ሜሪኖ፣ ቲምበር፣ ካላፊዮሪ ሁለት ጊዜ በዎርማፕ ላይ የነበረ ጉዳታቸው ድኗል የተባለው እንደገና ሊቀሰቀስ የቻለው? ይሄም ዎርማፕ ልምምዱም ሳይቀር ፕሪማች ከጨዋታ በፊት ያለው እንዲገመገም ተደርጓል። ስህተት እንዳለው ድንገት። ምክንያቱም የአምናው ግዢ ዓላማ 270 ሚሊዮን ፓውንድ የወጣበት ስኳዱን ማስፋት ነው። ጉዳት ቢያጋጥም እንኳን ሌላ ተጫዋች በቦታው እንዲተካ ለማድረግ በርካታ ውድድሮች ላይ በብቃት ለመጫወት ነበር። ግን ዘንድሮ የሆነው ይሄ አይደለም። ያሰቡትን ዴብዝ አላገኙም አርሰናሎች። ይሄ መጥቶ እንግዲህ ሲዝኑ ማጠናቀቂያ ላይ ምን አስከተለ? ጫና፣ ፕሬሸር፣ አካላዊ ጫና ማለት ነው። ከስምንቱ አዳዲስ ፈራሚዎች ከመጀመሪያው ቀን ጀምሮ ያለ ጉዳት ያገለገለው ማርቲን ዙቢሜንዲ ብቻ። ይሄ ያለፈውን ክረምት የነዛን ሁሉ ተጫዋቾችን ዝውውር ዓላማ ከግብ እንዳይደርስ ያደረገ እንከን ነው። ስለዚህ አርሰናል ፉትቦል ክለብ መርምሮ ምክንያቱን ማወቅ እንዳለበት ተረድቷል። ጉዳት ከበዛ ቡድኑ ሁሌም ስትሮንገስት ስኳድ ወይም በጣም ጠንካራ የሆነውን ስብስብ መጠቀም አይችልም። በዚህ ሰዓት ግን የሚፈልገው ያንን ስትሮንገስት የሆነውን ስብስብ ነበር። ትራንስፈር ማርኬት እንደሚለው ከሆነ ዘንድሮ የአርሰናል ተጫዋቾች በክለብና በብሔራዊ ልብ በሉልኝ፣ እዚህ ጋር በተለይ አርሰናል ደጋፊዎች እስካሁን ያልኩት ነገር በእነዚህ ቁጥሮች የበለጠ ሊገለጥ ይችላል። ዘንድሮ የአርሰናል ተጫዋቾች በክለብና በብሔራዊ ቡድን በአጠቃላይ በጉዳት ሚስ ያደረጓቸው ያልተጫወቱባቸው ጨዋታዎች ብዛት ድምር ብዛት 262 ነው። ልብ በሉ 262 ጨዋታዎችን ሚስ አድርጓል የአርሰናል ተጫዋቾች። የፕሪሚየር ሊጉ የዋንጫ ተፎካካሪ ማንቸስተር ሲቲ ተጫዋቾችን ከዚህ ረገድ ካየን 212 ቀናት ነው ሚስ ያደረጉት። 262 ለ212 ልዩነቱን አስቡት፣ አስሉት። የበለጠ አድቫንቴጅ አለው ማለት ነው ማንቸስተር ሲቲ ከጉዳት የበለጠ ነፃ ስለሆነ እና ይሄ 262 ጨዋታዎችን ሚስ ያደረገው የተጫዋቾች ስብስብ ደግሞ የቡድኑ ዋነኛ የማጥቃት ኃይል የሆኑት ሳካ፣ ሃቨርትስ እና ኦዴጋርድን የጨመረ መሆኑ ነው አስደንጋጭነቱ። ቆይ ሌሎች የበለጠ አሳማኝ ንጽጽሮች ላቅርብላችሁ። በሁለቱ በአርሰናል እና በማንቸስተር ሲቲ መካከል ያለው ጉዳትን ማኔጅ የማድረግ ጉዳትን ፕሪቨንት የማድረግ ኢንጁሪ ፕሪቬንሽን ጉዳት እንዳይመጣ በማድረግ ጉዳት ካጋጠመም ቶሎ እንዲያገግምና በተቻለ መጠን ወደ ሜዳ እንዲመለስ የማድረግ ጉዳይ፣ ጉዳትን የመቋቋም ጉዳይ፣ መከላከል ብቻ ሳይሆን የመቋቋም ተፈጥሮም የመሳሰሉት በቁልፍ ተጫዋቾች ላይ በዘንድሮ የውድድር ዘመን ያለው ልዩነት ልንገራችሁ። ለምሳሌ በአርሰናል ዋነኛው አሁን ተፈላጊው ምርጡ አጥቂ ማን ነው? ካይ ሃቨርትስ። መቼም ቪክቶር ዮኬሬሽ አትሉኝ። ካይ ሃቨርትስ ነው። በአርሰናል ምርጡ አጥቂ ሃቨርትስ ዘንድሮ በጉዳት ምክንያት 37 ቀናት ከሜዳ ርቋል። 37 ቀናትን ሚስ አድርጓል ሃቨርትስ። የማንቸስተር ሲቲ ደግሞ ዋነኛው ጎል አስቆጣሪ ማን ነው? ኤርሊንግ ሃላንድ ነው። የሲቲ ምርጡ አጥቂ ደግሞ ዘንድሮ በጉዳት ምክንያት ሚስ ያደረገው አንድ ቀን ብቻ 37 ለ1
በሃቨርትስና በሃላንድ መካከል ያለ ልዩነት። እንቀጥል፣ ወደ ሌሎች ቁልፍ ተጫዋቾች እናምራ። ማርቲን ኦዴጋርድ የአርሰናል ዋነኛው የፈጠራ ኃይል ፕሌይሜከር ነው፣ መሪ ነው። ዘንድሮ በጉዳት ምክንያት ሚስ ያደረጋቸው ቀናት 24 ናቸው። 24 በማንቸስተር ሲቲ በኩል በተመሳሳይ ብቃት እና አስፈላጊነት የሚጠቀሰው ቤርናርዶ ሲልቫ ነው። ሲልቫ በዚህ በኩል ዘንድሮ ሚስ ያደረገው አንድ ቀን ብቻ፣ 24 ለአንድ ልዩነቱን ይሁ። ሌላ ቁልፍ ተጫዋችም ከአርሰናል እንውሰድ ካልን ያለ ጥርጥር ቡካዮ ሳካን እንጠቅሳለን። ሳካ የአርሰናል ኮከቡ ዊንገር ነው። ኮከቡ ዊንገር ነው። በ2026 10 ጨዋታ ሚስ አድርጓል። በዚህ በኩል በማንቸስተር ሲቲ ተቀራራቢ ቁልፍነት ያለው ተጫዋች ብትፈልጉ አንቷን ሴሜኒዮ ከቦርንመዝ እንደመጣ ወዲያው ስክት ብሎ በየጨዋታው ቋሚ ሆኖ እየተጫወተ ያለው በ2026 ሚስ ያደረገው አንድ ጨዋታ ብቻ። ይሄ ነው ልዩነቱ። ሃቨርትስ ከሃላንድ፣ ኦዴጋርድ ከቤርናርዶ ሲልቫ፣ ሳካ ከአንቷን ሴሜኒዮ። ይሄ የብቃት ንጽጽር ሳይሆን በአርሰናል ተጫዋቾች ላይ ያለው የጉዳት መደራረብ የእነዚህን ተጫዋቾች አገልግሎት ቡድኑ እንዳያገኝ ለምን ያህል ቀናት ከሜዳ እንዳራቃቸው የሚገልጽ ነው። በማንቸስተር ሲቲ በኩል እዚህ ግባ የሚባል የጉዳት ጊዜ በቁልፍ ተጫዋቾች ላይ አይደርስም እና ሚኬል አርቴታ ከዚህም ጋር እየታገለ ነው። ይሄንንም ማኔጅ ለማድረግ እየተፋለመ ነው። አሁን አርሰናልን ለዋንጫ እያሮጠው የሚገኘው